ዱባይ ያለች ልጅ እና ራሷን እኔ አላመንኩ ላይክ ሰምቻት ላይክ እንደቀልድ ነበር እንትን ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ አቶ ባድ ላይክ እና ከዛ ልጁም ደግሞ ያናደኛል። ምክንያቱም ስልክ ቁጥሬ ያለውና ላይክ ተኝቼ ምናምን በዋትስአፕ ምናምን ይደውልና ይቀሰቅሰኛል እና ይሳደባል ላይክ አንተ ባለጌ ሴቶችን አባልገ ምናምን ይለኛል። እኔ የራሱን ሸት ለኔ ይነግረኛል እና አንዳንዴ ኢትስ ሶ ክሬዚ ላይክ እንዴት ብዬ እንደማሳምንሽ አላውቅም። እና ደፍረሃል ምናምን አንተ እንትናን ደፍረሃል ምናምን ብሎ ይዘጋዋል ማለት ነው። እና እኔ እንዳወራ ራሱ አይፈልግም ላይክ ይዘጋብኛል ቶሎ ምናምን እና ከዛ I don't have time እዚህ ስራ ምናምን አለኝ የራሴ ብዙ ወሪ የሚያደርጉ ነገሮች ስላሉ like whatever እላለሁ ማለት ነው። እና like so you it's so crazy like ራሱን በቃ believe አድርጓል እኔ እንደሆንኩ አድርጎ ራሱን አሳምኖታል። እና ምንም እኔና እሱ ልዩነት የለውም ምናምን ማለት ነው። እና like ወሬ ላይ ደግሞ ጎበዝ ነው ሰውየው like ከምነግርሽ በላይ በጣም ጎበዝ ነው። እና እኔ ምንም ማድረግ ስለማልችል ዝም እላለሁ ማለት ነው። እና አንዳንዴ ደግሞ ኢንተርቪው ሳረግ የሆነ ነገር ለናገር ስፈልግ እንደማንች እንዳለችው እኔ ስታሰደበኝ ምናምን ምን አገባ። እሺ ለምሳሌ አበበችን ጠይቃት። አመት ሙሉ ቪዲዮ ሳያበራ አንቺ በቪዲዮ ስታወሪ ምን ነበር የሚሰጥሽ ምክንያት? አመት ሙሉ አንድ አይነት ምክንያት? አዎ 9 ወር ነው ያወራነው። ጉድ ሳይሰማ መስከረም አይጠባሉ። እዚህ ጋር ከላይ የምትመለከቷቸው ሰዎች ትናንትና ስለነዚህ ሰዎች ልንገራችሁ። እናንተ እዚህ ጋር የምትመለከቷቸው 4 ሴቶችና ከላይ ያለው ቆንጆዬው ልጅ አብረው ያወራሉና ምንሽ ነው መቼም ያው ጊዜ አፈቀርኳት አፈቀረኝ ይዞብ ሄደ ይዞብ መጣ ወሬ ነው ብዬ ቁጭ ብዬ መስማት እና እዚህ የምትመለከቷቸው 4 ሴቶች አንድ ወንድ ወደው ነው። እሱም ደግሞ ከላይ የምታዩት ቆንጆዬው ልጅ የሱን ፎቶ በመጠቀም አንድ ጀርመን የሚኖር ሰው የተለያዩ ስልክ ቁጥሮችን በመክፈት እነዚህን ሴቶች ግማሾቹን ከስራቸው እስከ ማፈናቀል ድረስ እንደዚሁም ደግሞ አገር ቤት እስከ ማስገባት ድረስ አገባቸዋለሁ እያለ የጀነጀነ እና ታሪካቸው እውነት ለመናገር በጣም ነው የገረመኝ። እስከዛሬ ከሰማኋቸው አይነት ታሪኮች ለየት ይላሉና እኔ ግርም አለኝ ሴቶችዬ። እና ይሄ ሰውዬ ምን ያደርጋቸዋል? ቪዲዮ ይደውልና ቪዲዮውን ራሱ አይታይም እነሱ እንዲታዩ ነው የሚያደርጋቸው ማለት ነው። እና አንዳንዶቹ እስከ 7 ወር አንዳንዶቹ እስከ 1 አመት ከዛም በላይ ያወሩ ይኖራሉ ብዬ አስባለሁ። ሴቶቹ ግን እነዚህ ብቻ አይመስሉኝም እንደሚያወሩት ከሆነ በእርግጠኝነት ሌሎችም ሴቶች ይኖራሉ። እና እኔ ሴቶችዬን ማለት የምፈልገው ሴቶችዬ በእውነት ለኛ የተጻፈው ለኛ ያለው ነገር ፈጣሪ ለኛ ያለልን ነገር የትም አይሄድም። ይኖራታል፣ ይበሰብሳታል። መቼም ቢሆን ለኛ የተጻፈልን ነገር የትም አይሄድም። በዚህ ደረጃ ራሳችሁን ዝቅ አታድርጉ። እውነት ለምን እንግዲህ አንድ ሰው 7 ወር ሙሉ ሲያወራ ያለ ቪዲዮ እነሱ እየታዩ ማለት እጅግ በጣም ከባድ ነው። አንዳንዴ ደግሞ በህይወታችን እምቢ ማለት መልመድ አለብን ብዬ አስባለሁ። በእውነት እምቢ ማለት ያስከብራል። በህይወታችሁ እምቢ አላደርግም አይሆንም ማለትን ደግሞ መልመድ አለብን ብዬ አስባለሁ። እሱ ማን ስለሆነ ነው እሱ ቪዲዮ ሳይከፍት እኔ ቪዲዮ እየከፈትኩኝ 1 አመት ሞረው አይደለም 1 አመት 1 ቀንም አልወረውም እውነት ለመናገርና በጣም የሚገርም ታሪክ ነው። ለየት ያለ እስካሁን ካየኋቸው ያው ማፍቀር፣ መፈቃቀር፣ መለየት፣ መጋባት ምናምን የተለመደ ነገር ሆኗልና ግን አንድ ሰው በዚህ ደረጃ እነዚህ ሁሉ ሴቶች አታክ ሲያደርግ ወይም ደግሞ እነዚህ ሴቶች ሁሉ ሲያጭበረብር ግን በጣም ነው የሚገርመውና በዚሁም አጋጣሚ ደግሞ እሱ በእርግጠኝነት እነዚህ ብቻ አይደሉም በጣም ብዙ ሴቶችም ይኖራሉና ይሄ ሰውዬ ደግሞ እውነት ለፍርድ ይቅረብልን። ይሄ የሴቶች ኮሚቴ ያስፈልገዋልና ለፍርድ ይቅረብ። እነዚህን ሴቶች ሁሉ ያጃጃለው ከስራው ያስወጣቸው በዚሁም ደግሞ ቪዲዮ በመቅረጽ የተለያዩ ነገሮችን በማድረግ ሴቶችን ያስፈራራልና ለዚህ ሰውዬ የሆነ ፍትህ ያስፈልገዋል ብዬ አስባለሁና እና ስለዚህ ሴቶችዬ በህይወታችሁ አንዳንዴ እምቢ አላደርግም አይሆንም ማለትን መልመድ አለባችሁና ምክንያቱም ለኛ ያለው ነገር የትም አይሄድም፣ ይበሰብሳታል እንጂ የትም አይሄድምና ይሄንን ለማለት ነው። እናንተስ ምን ታዘባችሁ? ዱባይ ያለች ልጅ እና ራሷን እኔ አላመንኩ ላይክ ሰምቻት ላይክ እንደቀልድ ነበር እንትን ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ አቶ ባድ ላይክ እና ከዛ ልጁም ደግሞ ያናደኛል። ምክንያቱም ስልክ ቁጥሬ ያለውና ላይክ ተኝቼ ምናምን በዋትስአፕ ምናምን ይደውልና ይቀሰቅሰኛልና ይሳደባል ላይክ አንተ ባለጌ ሴቶችን አባልገ ምናምን ይለኛል። እኔ
የራሱን ሸት ለኔ ይነግረኛልና አንዳንዴ it's so crazy like እንዴት ብዬ እንደማሳምንሽ አላውቅምና ደፍረሃል ምናምን አንተ እንትነን ደፍረሃል ምናምን ብሎ ይዘጋዋል ማለት ነውና እኔ እንዳወራ ራሱ አይፈልግም ላይ ይዘጋብኛል ቶሎ ምናምንና ከዛው እኔ ስታሰደበኝ ምናምን ምን አገባኝ እንግዲህ ላይ እኔ ካለው እንደ አበበች ሲሰድቡክ ልትነግራቸው ስትሞክር ሴቶቹ ለእሷ አግዘው ይሰድቡካል አንተ አሰደበችኝ እንጂ አፉን አስከፈተችብኝና ላይክ ፈልጌው ነበር እኔ የምር ማለት ነው በጣም ፈልጌዋለሁ ሰውየውን ባገኘው የሆነ ነገር ማድረግ ፈልጋለሁ ሰውየውን በጣም ፈልጌዋለሁና ነግራኝ ነበር አድሬሱ ምናምን ሰጣኛለችና ጀርመኒ ማለት ነውና ጀርመን ሚኖር ሰው አጣው ላይ ምን ከፍዬ ላስመታው ነበር አሁንስ እና የሆነ እንደዚህ ከመታሹ ምናምን ፕሮሰስ ላይ ስላለ ሊያፋጥኑለት ይችላል ምናምን በሚል ሰው ምናምን እንደዚህ ኢንፎርሜሽን ሳገኝ አስታውቁት ማለት ነው ግን ያ ላስመታው በጣም ፈልጌ ነበር ልጅ በጣም ከምነግርሽ በላይ ማለት ነው ወረቀት የሌለው ልጅ እሺ ቆይ ስልክህን ኬታ መጣ መጀመሪያ ያንተን ስልክ ቁጥር ኬታ መጣ መጀመሪያ ላይ ነገርሻል ነበር ቴሌግራም ላይ እንደዚህ እንትን ነበር ቴሌግራም ላይ መጀመሪያ አናገረው ነበርና የዛን ጊዜ ነበር የሰጠው ስልክ ቁጥሬ ከዛ አፕዴት ሳረጋው ስልክ ቁጥሬን አፕዴት ሳረጋው አይ ቲንክ ይወጣለታል መሰለኝ አይ ዶንት ኖ ሃው ይወጣለታል ምናምና ከዛ ሁለት ስልክ ቁጥር ነው ለረጅም ጊዜ የተጠቀምኩት ማለት ነው አሜሪካ ከገባሁ ጀምሮ እና አሁን ሙሉ ለሙሉ ቀይሬዋለሁ ማንንም የለውም ስልክ ቁጥሬን አዲስ ስልክ ቁጥር ስላወጣው ማለት ነው እና ያን ሁለት ስልክ ቁጥር አለውና በእንትን ነው የሚደውለው በዋትስአፕ እና በቴሌግራም ነበር የሚደውለው እና ከቲና ጋር ሲጀናጀን የዱባይ ሬድ ስቴት ምናምን ስለሆነች የሆነ ነገር ስለሆነች ስልክ ቁጥር እንዴት እንደሚወጣ ወደ አሜሪካ እንዴት የቀያየረን መደወል እንደሚችል ምናምን አፕሊኬሽን የአሜሪካ ስልክ ቁጥር ነው የሚጠቀመው እኮ የአሜሪካ ጀርመን ነው የአሜሪካ ኦንላይን ላይ መግዛት ትችያለሽ እሱን ማለት ነው አንድ ብር ነው ምናምን አንዳንዴ ኢቭን ፍሪ ነው አሜሪካን ያለውት ለማለት እኮ ነው የበታችነት ስሜት ጀርመንን ንቆ ጀርመንን አፍሮበት አሜሪካን ነው የምኖረው ለማለት እኮ ነው የአሜሪካ ሴም ካርድ የሚጠቀመው እሱንና ሁለተኛ ደግሞ እኔ የምኖርበትም ለማመቻቸትም ይመስለኛል አሜሪካ እንደምኖር ለማለት ስለሚፈልግ ይሁን አላውቅም እና እንደዛ ነበር ሲያደርግ የነበረው ልጁ እና አንዴ ኢቭን ላይክ ሚኖር አለኝ እዛ ጀርመኒ ሚኖር ካዝን አለኝ እና እንደዚህ አጣይቆ ምናምን ሰውየው በቃ ላይክ እንደ ነው ወፈፌ ነገር ስፒከር አድርጎ ምናምን እና ላይክ ከኔ ጋር ራሱ ተመሳሳይ ንቅሳት አድርጎ ከኔ ጋር እንዲመሳሰል ሰውየው እና አንዳንዴ ኢቭን ፒክቸር ላክልኝ ምናምን ሲሉት ከኔ ጋር ተመሳሳይ ታቱ ይልክላቸዋል ማለት ነው ለልጆቹ እጅክ ላይ ያለው አይነት ታቱ እሱም እጁን ተነቅሰው ቪዲዮ ኮል ከሴቶች ጋር ሲያወራ እጁን ብቻ ነው የሚያሳያቸው ፊቱን አሳየኝ ማለት የተናገረችው ፊቱን አሳየኝ ስትለው እጁን ብቻ ነው የሚያሳያት የእጁን ታቱን ብቻ በቃ ታቱን ብቻ ያሳያቸዋል ለምን አንተ ቪዲዮዎች ላይ እጅክ ስላለ ፎቶውን ሲልክላቸው ያንን ስለሚያዩ እጁን ብቻ አይተው አንተነትክን እንዲያምኑ ማለት ነው ማይ ጋድ በጣም ይረካል ሁለተኛ ላይክስ እንዴት እንደሚያስፈራራቸው አላውቅም እና ላይክ ጎበዝ ነው ሰው ጭንቅ ያለው ነው የሚያስፈራራቸው ራቁት ፎቶና ቪዲዮ አይ መጀመሪያ ለምን አሁን ለምሳሌ ማንንም ለመውቀስ ምናምን አይደለም እና አንድ አመት አሁን የሆነ ሰው ስታወሪ አላ ለም ቪዲዮ ለም ፊተን ሊዋቲም ላይ ሁሌ ተመሳሳይ ሪዝን ሊሆን አይችልም ገባሽ እሺ ለምሳሌ አበበችን ጠይቃት አመት ሙሉ ቪዲዮ ሳያበራ አንቺ በቪዲዮ ስታወሪ ምን ነበር የሚሰጥሽ ምክንያት አመት ሙሉ አንድ አይነት ምክንያት አዎ 9 ወር ነው ያወራነው እኔ 9 ወር ሙሉ አንድ አይነት ምን ነበር የሚልሽ ልክ ከኔ ጋር በተዋወቀ በ20 ቀኑ ከአሜሪካ ወደ ጀርመን እንደሚሄድ ነበር የነገረኝ ያው ቲክታክ ላይቭ ላይ ሆነን ለ5 ሰዓታት በረራ አለኝና አታስቢ ምናምን አለኝ ኦኬ አልኩት ጀርመን ገባው አለኝ ማለት ነው ያኔ በቪዲዮ ማውራት በስልክ እንደዚህ በደንብ ማውራት እስከምንጀምር ድረስ 15 ቀን በደንብ አናወራም ጀስት ላይቭ ላይ እንወጣለን ምናምን ብቻ ማለት ነው ከዛ እዛ ከደረሰ በኋላ በቪዲዮ መደወል ጀመረ ለምን አንተስ ቪዲዮ አትወጣም ስለው ስልኬ ላይቭ ላይ ያለሁኝ አንድ ቀን ወደቀብኝና ስክሪኑ ጠቆረብኝ አለኝ ቪዲዮ ይከፍታል ግን ሁሌ ስክሪኑ ጥቁር ነበረ ይሄው እኔ እኮ ቪዲዮ ከፍቻለሁ ስልኬ ተሰብሮብኝ ነው ሰው ስልክ ግዛ ታዲያ በመለው ሰዓት ፕላስተር ለጥፎበት ይሆናል ካሜራው ላይ ጥቁር ፕላስተር ለጥፎበት አሁን ላይ እንደዛ ነው የሚሰማኝ ቪዲዮ ይከፍት ያመንኩት ቪዲዮ ይከፍትልኝ ይሄው ፊቴ ይታይሻል ምንም እኮ ፊቴ አይታይም ስክሪኑ ፈሶ ነው እና ስልክ ግዛ አልኩት ምክንያት ምን አደረገልኝ ስልክ ልክ የዛኔ ደግሞ እኔና እሱ ስንታወቅ አይፎን 15 የሚወጣበት ታይም ነበር
ነሐሴ ወር አልቆ ሴፕቴምበር እየገባ ነው አዲስ ስልክ የሚወጣበት ነውና አሜሪካን ላይ ኦርደር አድርጌያለሁኝ አለኝ ማለት ነው። አይፎን 15ን ኦርደር አድርጌያለሁ ድጋሚ አይፎን 14 ከምገዛ ትንሽ ጠብቂኝ አለኝ ማለት ነው። እሺ አይፎን 15 ሪሊዝ እስከሚደረግ ላንች እስከሚደረግ ማለት ነው። ለኔ መዘኝልኝ ከአሜሪካ ወደ ጀርመን ይላክለታል ልክ እንደተለቀቀ ልክ እንትን ኦርደር አድርጌያለሁኝ ስልኩን ኦርደር አድርጌ የሥራ ጉዳይ ስለሆነ በመሃል መጣሁኝ ጠብቂኝ አለኝ። እሺ አልኩት። በቃ ሁሌ ጠይቀዋለሁ ተመሳሳይ ጥያቄ ሆነብኝ እስከ ስንት ወር እስከ 5 ወር ድረስ እንትኑ እኮ መጥቷል ተልኮልኛል ግን ሙሉ አይፎን 15 እየጠበቀ ጋይስ ከዛ ምን አለኝ መሰለሽ እዚህ ደርሷል ስልኩ ትንሽ ጊዜ ጠብቂ ምክንያቶች ስልኩም ደርሶ ምክንያቶች ከዛ ያ ስልክ እኮ የሆነ ነገር ሆነ በቃ ልክ ወደ 6ኛ ወር ስንገባ ደግሞ ምን አለኝ ስልኩ በቃ በሆነ ምክንያት እንትን አለና ከጀርመን አዘዘ ማለት ነው አይፎን 15 ኦኬ ከ6 ወር በኋላ ሌላ አይፎን 15 አዘዘ ያኛው ከአሜሪካ የሚመጣው አጉሎ ነበር እሱ ምክንያት ሆኖ ቀረና አይፎን 15 ከጀርመን አዘዘ መግዛት ይችል ነበር አሁን ላይ ሳስበው ማለት ነው ግን በኦንላይን ነው የሚያዘው ኦንላይን አዞ ስንት ጊዜ ተሰጠው የ20 ቀን ቀጠሮ ተሰጠው ማለት ነው ኦኬ አልኩኝ መጠበቅ ጀመርኩ ማለት ነው ከዛ 20 ቀን አወራን እያልን በቃ ቀኑ ገፋ ስንት ወር 7 ወር ሆነን ማለት ነው ከዛ እንደ ስልክ ካይመጣም ኦሬዲ እኔም በቪዲዮ ነው የሚያየኝ እኔ ቀን በቀን ቪዲዮ ነው የሚያየኝ ማለት ነው ከዛ ስልክ ካይመጣም ምናምን እለዋለሁ ከዛ ምክንያት ነው ከዛ ያ ስልክ እኔ ካላመንሽኝ አለኝ ይሄው አዝዣለሁ ብሎ የሄዶ ሲያወራቸው ምናምን ያሳየኛል ማለት ነው ያሰማሻል ሀቢብቲ ስልኩ መጣ ታሽጎ ይሄው ስልኩ መጥቷል አለኝ እሺ ክፈተው አልኩኝ ሲከፍተው እዚህ ሀገር እንደዚህ ለማድረግ ኮዱን ለመሙላት የአሜሪካን ሲም ስለሆነ እንደዚህ ስለሆነ ቆይ ጊዜ ስጪኝ የሆነ ማጣፋ በቃ እንደዛው እያለ በቃ ቀኑ 9 ወር ሞልቷል እኔ ፋሲካ ነበረ ባለፈውም ተናግሬያለሁኝ ያወኩበትን ምክንያት ፋሲካ ሆነ 9 ወር በቃ ስልኩ ተገዝቶ እጁ ላይ እያለ መሞላለው ነገር አለ እያለ ሰበብ እያበዛ እረፍት ሲወጣ እረፍት አትወጪም ብሎ ተጣልተን ብሎክ ተደራረግን ከዛ ብሎክ ስንደራረግ እኔ ያየሁት ቪዲዮ ስለነበረ እነሱ ጋር ደውዬ ለማጣራት ሞከርኩ የሆሳምንና የፍቅረኛውን ቪዲዮ አየው ፖስታ አይቼ ስጠይቀው እቺ ልጅ ፍቅረኛ የነበረችና የድሮ ቪዲዮዎችን እያወጣች ነው የምትፖስተው እኔ ሌላ ፍቅረኛ መያዜን ስታቅ ሌላ ሴት እንዳያወራኝ ለመበቀል ነው እንጂ የኔ ፍቅረኛ ነበረች ማለት ስቲል ሆሳም ነኝ አለ ማርቆስ ስቲል ሆሳም ነኝ ብሎኛል ከዛ በኋላ አመንኩት ልትበቀለኝ ነው ሄደሽ ካወራሻት የኔና ያንቺ ያበቃል አለኝ እሺ አምንሃለሁ ብዬ ታውቁት እጄም አላወራኋት ማለት ነው ከዛ በዛ አጋጣሚ እኔ እረፍት ጥቂት ስንኳረፍ የሆነ ነገር በቃ አይምሮዬ ላይ መጣና ለምን አልጠይቃቸውም ብዬ ጻፍኩላለ ልጅቱ ማለት ነው ከዛ በቃ ኢንስታግራም ላይ ጻፍሽላት ለሱ ፍቅረኛ እዛን ቀን ቲክታክ ላይ ነው ኢንስታግራም አልጠቀምም ነበር ቲክታክ ላይ ጻፍኩላት ቁጥሯን ሰጠችኝ በቪዲዮ ሁለቱ ጎን ለጎን ሆነው አወራዋቸው ከዛ በኋላ ነው በቃ ማንነቱን አውቄ በቃ ይቅርታ አደረኩለትና አብሬው ሆንኩ ልጅቷና እሱ ሆሳማና ልጅቷ አብረው ሲያወሩሽ እንደዚህ በቪዲዮ ድምጹን ስትሰሚ እንዴ ማለት የምታይ ፎቶ ነው የሚልክልሽ እሱ ነኝ እያለ ነው አንቺ ደግሞ 9 ወር በስልክ የምታወሪው የማርቆስን ድምጽ ነው ሶ ድምጻቸው አንድ ያለ መሆኑ ማለት የሚገርምሽ ነገር ሳምራል ብላኛለች አላመንኳቸውም ሸታ ማለት ድምጽ ይሻላል ካንተ ድምጽ እሱ ይሻላል ብላ ማለት ነው ሸህማ ፊልምስ እና 9 ወር ደግሞ ጆሮዋን ሲጠባይ ነው የኖረ ድምጽ ታዲያ አንተ ቀልዳለህ እንዴ ነው አይደለም ብቻ የሆነ ነገር አለው የሆነ እንዳትርቂው የሚያደርግ ነገር አለው ድምጹ ሁላችሁም ያፈቀራችሁት በድምጹ ነው ማግኔቲክ ነገር አለው ድምጹ መልኩን ስታዩት ትበረግጋላችሁ በድምጹ አፈቀራችሁት እንደገና እሱ በጣም ስማርት ነው ሴቶች ቁሳቁስ እንደምትወዱ ስለሚያውቅ በቁሳቁስ በጢባሩ በሀብታም ነኝ አሜሪካ 10 ቀን ጀርመን 20 ቀን እያለ ደሞዜ 24000 ዩሮ ነው ሲላችሁ ወርቅ ፎቶ ሲልክላችሁ በቃ እሱ ውሾቹ ጭምር ይልክልኝ ነበር እኮ ማለት በቃ የሆነ ተደላደለ ህይወት ነበር በቪዲዮ የሚልክልኝ ውሻው ላይ የሰው ነገር የሚመኘዋት ውሻ ይመኛል በህይወቱ የሱን ውሾች ከኢንስታግራም ላይ ያነሳ እኔ የምኖረው ከነዚህ ከሁለት ውሾች ጋር ነው እንደ ልጆቼ ነው በጣም የሚያማምሩ ውሾች አሉ ገባሽ የሴት ልጅ ልብ ማወቁ ነው ሴት ልጅ ቁሳቁስ ትወዳለች ብሎ አስቦ እንግዲህ ሲሞላችሁ ሲጠብርባችሁ በቃ ሲለጠጥባችሁ አቤት ደም ሲያፈላ በማይ
በቃ እኔ ምን አገባኝ ስላንተ ሀብት ምን አገባኝ አትሉትም? እኔ ለምንድን ነው ስለ ሀብት የምታወራልኝ? ምን አገባኝ? ዘነበች አበበች ጋና ስዊት ጋር ነው እንጂ እኔ ጋር ስለ ሀብት አያወራም ነበር። ሲጀመር ስለ ሀብት አላወራም፣ ስለ ሀብት አላወራም። ግልጽነቱ ግልጽ በቃ ከውሾች ጋር ነው የምኖረው እያለ እንደ ሀብታም ልጅ ውሻ ሲልክ አሜሪካ ጀርመን እንትን ሲልባችሁ ከዛ እኔ ምን አልኩት አንድ ቀን ውሻ በጣም እወዳለሁኝና በእናትህ ውሻዋ በጣም ታምራለች ላክልኛልሽ ወደ ዱባይ ከጀርመን ኖ ውሻ በጣም ታምራለችና ሁሌ እንዲያሳየኝ ውሻዋን ያኔ ስልኩ ካሜራ ስለማይሰራ ካሜራውን ገልብጦ ውሻዋን እንዲያሳየኝ ጠየቅኩት ማለት ነው። አንድ ቀን ውሻዋ ማለት ነው ሰው ልጠይቅ ሄዳለች አለሽ ካፓላት አለሽ አይደለም ውሻዋ እንደዚህ ካሜራ ምናምን ካዞርኩባ ከኔ ውጪ ሰው ካያት በጣም ተዋጥጠኛለች። በካሜራ ከኔ ውጪ ሰው ካያት ትዋጭረኛለች። ስለሌለው እኮ ነው ውሻው የሰው ውሻ እንጃ ብቻ በጣም እኔ እንጃ። አሁንም ህሉ ነው የሚመስለኝ ብቻ አላውቅም። እኔ ያለው እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ሌላ ጉድ መጥቷል። ጀርመን ሀገር ልጅ አለው መሰለኛው ቮይሷን እልክልሻለሁ በዋትስአፕ ሲሜ እንደ ስሞትልሽ ስሜን እንዳጠሪ ምናምን ብላለች። ቮይስ ስላለ ፎቶ ካለ ፎቶ ትላካ መጀመሪያ እሱ ለመሆኑ ማረጋገጫ ፎቶ ትላክልኝ። እሷማ ሙስሊም ነው ወይ ብላ ጠይቀች። እምነቱ ሙስሊም ነው ወይ? ሃይማኖት የለውም። አንዴ ወላሂ አንዴ እግዚአብሔር ነው የሚለው። እኔ ኢሉሚናቲ ነኝ። ምክንያቱም እንደ ቅድም ልጅቷ እንዳለችሽ እያንዳንዱ ድርጊቶቹ አማኝ እንዳልሆነ ያሳይሻል። ወሬዎቹ የሚያደርጋቸው ተግባራቶች በቃ በእያንዳንዱ ነገር ማለት ነው። ጀስት አሁን እሱ የተካነበት የቶካቲቭ መሆኑ ነው እንጂ ይሄ ስብዕና ያለው ሰው አይነት አይደለም። ያው ሰው እኔ ስለራቁት ቪዲዮ እየጠየቁት እሱ እኔ ሴቶቹን ረድቼ ከችግር አውጥቻቸው ደረሰኝ ይላኩልሽ እንዴ? ልጁን አይረዳም ቪዲዮ ለዋለው ልጁን አይረዳም። ጀርመን ላይ አሁን ልጁን አይረዳም እንዳለች ነው ሁሳም እንዳለች ነው ባይዘዊ ቤድ ስፔስ ውስጥ ነው የሚኖረው። ላይክ እንደ ዱባይ እንደ አረብ ሀገራቶች ቤድ ስፔስ ውስጥ የሚኖር ሰው በትርፍ ጊዜው ኪችን እቃ እያጠበ እያጸዳ ቤተክርስቲያኑን አንድ ካምፕ ውስጥ ነው የሚኖረው። ይሄ እዚህ ምን ያህል ብር እንደዚህ የሚያንተን የሚል አይነት ሰው አይደለም። ሲጋራ ራሱ እባክህ ስጠኝ እያለ ከሌላ ሰው እየተቀበለ የሚያጨስ ሰው ነው። መጠጥም እየለመነ ነው አይደለም። ቆይ እኔ ነገ ቪዲዮን ለጥፌ ፎቶውን ለጥፌ ቪዲዮ ስሰራ ጀርመን ያሉ ኢትዮጵያኖች ሁሉ እኔ ያውቀዋለሁ ይላል። ኧረ አይደለም። እኔ የስንት ሰው ፎቶ ላካችሁልኝ አይደለም። አሁን የላክሽልኝ አይደለም። ሪሚ አውዬ ግን በደንብ አመሳስሊ ፎቶውን ማለት ነው። በጣም የተለያየ ፎቶ ስለሆነ አሁን እንደ እኔ ለኔ የሚልክልኝ ፎቶና ዌሮፕን ጋር የነበረው ፎቶ የላኩልሽ ምንም ግንኙነት የለውም። ፎቶዎቹ በጣም ይለያያሉ። ራሱን ይቀያይራል። ያው ቀለም ይቀባል። ይሄ ማወቅ አለብሽ በደንብ። ይሄኔ ማርቆስን በደንብ ነው ማውቀው። አመት ሆነኝ እኮ ቲክቶክ ላይ ሳቀው። ይሄኛው ፎቶ አሁን የተላከልኝም ቅድም ሌላ ሰው ነው ማርቆስ። እኔ ሙልጭ አርጎ ተላቅቶ ሴት መስሎም አውቀዋለሁኝ። ጺሙ አድጎ ደግሞ ሽበቱ ቡን ብሎ ደግሞ አውቀዋለሁ። ለዛ ነው 47 አመቱ ነው ያልኩት። እኔ እንደዚህ አይቼ እድሜው ይሄ የተሸበሸበ ስለሆነ እና ሙሉ ሽበቱ ጸጉሩ አድጎ ጺሙ አድጎ ሙሉ ሽበት ወሮት አይቼ እድሜውን መገመት እችላለሁ። በሁለቱም ሁኔታ ላይ አውቀዋለሁ። አንዳንዴ ሴት ይመስላል እንደ ሴት ሙሉ ያበሻው እንደዛ ሲላጭ በጣም ነው የሚቀፈው። እንደ ሴት ሙልጭ ጺሙን ሙልጭ አድርጎ ደግሞ መላጣ ሆኖ ይመጣል ሌላ ሰው። አበበች የላከችልሽ ፎቶ አለ አይደለ? ያ ፎቶ እሱ ጋር ያው ለሱ ነው። አንቺ አይተሽዋል ማለት ነው። ትክክለኛ ፎቶ ሁላችሁ ትክክለኛ ማን ምናምን የሚባለው ዴቪድ በቪዲዮ ገብቷል እኮ ነው ቤት። እሱ ትክክለኛ ፊቱ አይደለም ሀቡዬ፣ ትክክለኛ ፊቱ ፍሊተር አድርጎ ነው ማሬ። ይሄ አይኑ የድመት አይን መሰለ፣ አፍንጫው ስልክ ካለ ሴት መሰለ። ፍሊተር አድርጎ ጸጉሩን ራሱ አስቀይሮታል። እንትን ነው መሰለው በፍሊተር ፊቱ ስልክክ ብሎ ጺሙ ሙልጭ አድርጓል። አይኑ ግሬ ከለር የድመት አይን ነገር ሆኗል የደረገው ፍሊተር እና ሴት ነው የሚመስለው። በዛ ላይ ደግሞ አርፎ አይቀመጥም ጡዝ እያለ። አይ በቃ አበበች የላከችልሽ ትክክለኛ ፎቶ ነው። ታዲያ እየተሽከረከረ አራ አይደለም። እኔ ቤት በቪዲዮ ገብቷል። ላይቭ ላይ እኮ ነው የምልሽ ነውልሽ። ለአበበች ኢቃማ ያሰራላት ልጅ ብር በልቷት እኔ ያስመልሽላታለሁ ደላላውን አናግሬ። ብር እሱ ስለሆነ የላከው ለእሷ ጉዳይ መጥቶ
ኧረ ዞረብን እያሉ ኮመንት ላይ አይዶ ሰው እንዳይቀርጸው ይሁን ፊቱ እንዳይታይ ሆነ። ቪዲዮ አብራላል ነው ራሱን ያበራው ገባ። ቪዲዮ አብራና ጡር እየዞረ እንዲዞ እየዞረ ነው በቃ እንደዚህ የሚያወራው አይረጋጋም፣ ቁጭ አይልም። እንደዚህ ይዞት ስልኩን እየዞረ ቦታውን እያስጎበኘኝ ያለ እንዳይታወቅ ነው። ምክንያቱም ከታወቀ ብዙ ሰዎች እንደሚመጡ ያውቃሉ። ወርቅ መግዛት ፈልጋለሁ ብሎ ቁጥሬን ሰተሽብኝ ወይ ወርቁንም እኮ እኔ እኮ ወርቁን እየጠበቅኩኝ ነበር። ዋይዘዌ ወርቁን ገዝቼ ለሰው ሰጥቻለሁ ብሎኛል። ከኔ አልገዛም ማሪ